እንዴት ከፍላለች እኔ አንቺን ውለታ እማ ብርሃን ሆንሽኝ ለኔ ቀጥሽኝ ለሻማ እማ። አብዛኛውን ጊዜ እናቶች በልጅ መውለድ ህይወት ውስጥ በጣም ተፈታኝ ናቸው። ምክንያቱም የወለዱትን ልጅ አይጥሉ። በጣም ከከፋባቸው በጣም ከተቸገሩ መንገድ ላይ ወጥተው ጎዳና ላይ ወጥተው የሰው ፊት ይገርፋቸዋል እንጂ የወለዱትን አይጥሉ። የእናት ውለታዋ አይከፈልም፣ ተከፍሎም ማያልቅ። እናት ራሷን እንደ ሻማ ቀልጣ ለልጇ የምታበራ ሴት ናት። ስጋዋን እየቦጨቀች ነፍሷን እየቀነሰች ለልጇ የምትጨምር ሴት ናት። የዛሬዋ እንግዳዬ 7 ልጆችን ወልዳ በጎዳና ህይወት ውስጥ የምትኖር በብዙ ችግር ውስጥ የምታልፍ 7ቱንም ልጆቿን ከተለያዩ ወንዶች የወለደች ምስኪን እህታችን አልማዝ ትባላለች። ሰላም ጤና ይስጥልኝ ውድ የፕሮግራም ተከታታዮች እንደምን አላችሁ? ይህን ቪዲዮ ላይክ ሼር ያደረጋችሁ ኮሜንትም ያደረጋችሁ አብራችሁን እስከ መጨረሻው እንድትቆዩ በፍቅር ጠይቃችኋለሁ። ወደ እንግዳዬ እመለሳለሁ። የኔናት አቤት ስምሽ ማን ይባላል? አልማዝ። እንግዲህ አልማዝ ያገኘሁሽ መገናኛ አካባቢ ነው እና ሳይሽ በጣም ደነገጥኩት። እስኪ ስለ እርገትሽ ስለ ህይወትሽ እስኪ አጫውቺኝ እስኪ። እሺ ወንድሜ፣ እኔን የደረሰው አይደረሳቸው እኔ በጣም ልጅነቴ ችግር ደርሶኝ ነበር። ወድቄን አንዴ አካሌን አጥቼ እናቴ ያለች ነበረች። ሶሮጥ አቀተኝ። በቃ ሐኪም የለም የኛውን ክፍለ ሀገር በቃ ሐኪም የለኝም። በዛን ተቸግሬ እንደምንም ብላ በጸበል ምናምን ብላኝ እጄን ተቆርጠኝ በሱ ቦታ ላይ ወጣ። ከወጣቸው አይኬለ እንደዚህ ትሞታ ተብሎ ነበር። ሰው ሁሉ ወራ አበባ ካለው እንዴት ታጥባለች እንዴት ትኖራለች እንዴት ታረጋለች ብሎኝ ሰው በቃ ሁሉ ማለቀሰኝ። ሀገር ሁሉ ማለቅሶኝ በቃ ትሞታ ተብዬ ሰው ነበርኩት። በሱ ፈጣሪ ደግሞ አንዴን ያረገኝ። በቃ በሁሌ እናቴ የኔ ጭንቅ ሞተች። ተስፋዬን ሳላይ ሞተች። ተስፋዬን ሳላይ ስሞት የኔ እሷ በሁሉ ነገር አይቼ ምን ይሰራለው ብዬ ወጥቼ ደግሞ አዲስ አበባ ይዝም ብዬ በቃ ወጣፋለሁ ብዬ ነበርኩት የመጣሁት። ከዛን የሆነ ሰው ጋር ገጠመኝ። ምን አይነት ነሽ ምንድነው ለምንድነው የመጣሽ የኬሌ ልጅ ብሎኝ የዛሬ የሚያቀሰው ጠራኝ የጋሞ ብሄር። ከዛን እኔ መጣውና እንደዚህ ነበርኩ እንደዚህ በጭንቅ ጋር ስለመጣች ብሎ በሰፈር ልጆቹ ነበሩ ተቀበሉኝ አሳደሩኝ። በቃ አንድ እንትና ጋር ገባሁት ሰራለው ብዬ ገባሁት። እንጀራ መጋገር ይችል ነበርኩት ደግሞ በብር እንደዚህ ቆጥሬ ምችል ነበርኩት። ገባለሁ በቃ አንድ ሰው ጋር ገብቼ ቁጭ ብዬ ሰርቼ እበላለሁ እንጂ እናቴ ጭንቅ በቃ አባቴ ይሁን አሁን ኢማም ተያዘኝ። ኢማም ተይዞ አባቴኛ ማል ቤተሰቦች ሁሉ በቃ እኔ መጀመሪያ ልጅ ስለሆንኩት እኔ ከሞትኩኝ ለኛል እኔ አሁን ቦሬን ካየ ያለቀሰኝ በእነሱም አላጨነቅም ብዬ አዲስ አበባ መጣሁ። አዲስ አበባ ከገባሁ በቃ ምንን 20 ዓመቴ ነው። ተስፋዬን አላገኘሁም። ልምና ጀመርኩት ሲሰራዬን በቃ ምንን ውጤቴን ስላጣሁት እንደው ፈጠሪ አምላክ አንተ ካርኩ አርገኝ ብዬ ልምና ጀመርኩት። ከለመንኩት ይሰጠኛል ደግሞ ማቀሶቼ ጋር ዞር ብዬ ለመናቴ በቃኝ። ፈራሁት ፈርቼ አሁን በቃ ሲኖር ምንድነው መሰረኝ ያለው ተገማገባባት ጀመረ። የሆነ ልጅ ነበር ማገባባት ጀመረ እኛ ጋራ በቃ በጋሞ ብሄር አሁን እንደዚህ ካለው አዘ ሰፈር ያለው ሰው ያቃሉ። ከዛን ያውኩት በቃ እንደዚህ ማገባባት ጀመረኝ። አጋባብቶኝ እኔ እንደዚህ ካረኩት አለኝ። ፍቃድ ሲጠይቅ እንደው ተስፋዬን ምን እንደማረግ ብዬ በልቤና አስብኩና ማንንም ሳልጠይቅ ተጣልኩት። እንደዚህ ያለው ነው ልጆቹ ምን ይሻላል ብዬ ናክስት ደውዬ ነበርኩት። ደውዬ ስነገር ልጅ እንደዚህ አትበይ በእናትሽ የሆነ ቦታ ላይ ሞትወርቅ እኔን አልፈለኩም ትምርቱን ተማረ ስትይ ለእናቴ ጭንቃል ማርን ብለሽ ጠፍተሻል። እኔ ደግሞ አንቺን አጥቼ እሷን አጥቼ ወዴት ወስዳለሁ እንደው ልጅ ያዳራነ ያለችኝ አልመጣም ብዬ እዚህ
3 አመት ድረስ ተቀመጥኩት በቃ የሆነ በቃ ስሰራኝ ለውጤን ያየሁት በቃ ተስፋዬን ሳስቀምጥ ማንን በቃ ማገዝ ሰው አጣሁት ከዛ ለኛው ልጅ አሁን ሲጠይቅ እሺ ብዬ በቃ ስልክ ጋራ ነው የታወቀኝ ባለ ትዳር እንሆናለን ብሎን ጠየቀኝ ሲጠይቀኝ እሺ አልኩት እሺ ብዬ በቃ ምንን ተስፋዬን ስላየሁት እግዚአብሔር ይመስገን አሁን ቢያንድች አጥባለሁ ሰራለሁ ድንችም ቦኔ መድቤ በቃ በገበያ ውስጥ ልሰራ ነበርኩት ከበደኝ ሲከብደኝ አሁን ለምኛ ሲወጣኝ ልጁን በቃ እኔ እንደዚህ አይነት አይመችኝም ብሎ ሶስቱን አወልዶኝ አልፈለግም ብሎ በቃ ጊዜው ሲከብድ የነው ብቻ ጥቅሙኝ ይፈልጋል በራሱ ጥቅም አይውልም ማጠጣት ጀመረኝ ከዛን በቃ አሁን ሲጠጣኝ አንተ ሲጠጣኝ እኔ ምን ተስፋ ላይ ውላለሁ ያለው እኔ ላይ በቃ ጠጥቶ መጥቶ ሞራውሩን በቃ ምን ነገር አያስተውስም ልጁ ተለወጠኝ አገብቼ ያለው በሁሉም ነገር ወዶን አጥሞኝ ምን ብሎኝ ነበር በጣም አስተካክሎ የሚያሰብዬ ማጠጣት ጀመረ ከጠጣኝ እኔ ምንና አይ ማጠጣት ለኔ አይፈቀደኝም ብዬ እሱ ጋር እኩል ሰርተን ምን ብዬ ለፍቼ ያለው እሱን በቃ ማጠጣቱን ጀምሮኝ አመት ድረስ ተታገልኩና ጥሎ ጠፋኝ ስጠፋኝ በቃ እግዚአብሔር ሆይ አንተ ልጆችን ሰጪኝ ነህ አንተ እንደው ምን እንደምታረገኝ ብዬ ለምኜ በሰራተኛ ማከፈላ ጀመርኩት ለልጆቹ እግር ሳውጡ አፍ ሳውጡ ቤት በቃ 4 አመት ከወሎ አስገባለሁ ትምህርት ቤት ያው መጀመሪያ ባለቤቱ ከዛን 1 አመት ተጠበቅኩና እንደው እኔ አሁን እንደዚህ አራ እከለ እንደዚህ ናት ጎበዝ ናት ብሎ ማለት ጀመሩኝ ሰራውት ቤት ክራውና እንትን ያረኩት በህኛው ጋራ የተሰራው ሳንቲሞን መጀመሪያ ቤቱን ገዛለሁ ብዬ ይዤ ነበርኩት ወደ 360 ሺህ ብር ሰጥቼ ሰውዬ ካቀተኝ ተወጅዳለሽ ካላቀተኝ መልስሻለሁ ብሎ ነበር በሱም አሁን 3 ክፍል በያው በቃ እንደዚህ መሬቷ ነው ያሳየው በራሱ ድርሻ ላይ እንደዚህ አረኩት ብሎኝ ሰጠኝ በቃ ጭንቅቴን ብቻ በዛኝ እንደው ምን ሰራውት አሁን አንዳንድ ነገር ለምን አያገዝኝም ብዬ ስለ በቃ እንደዚህ መድቤ ሽጬ ሲመጣ ማጥፋት ጀመረ ማቀማት ጀመረኝ በቃ ቤት ውስጥ ያለው ነገር ማጥፋት ጀምሮ በቃ ይዞ ጥሎ ጠፋ እሱ አይሰራኝም ምን ነገር እንትን አይልም እኔ ጋር አሁን ከርኩት ሽክሞ ያመጣል አይደለም ማዳቡ ላይ እንትን አረጋል እኔ እንደሞ አስቀምጣለሁ እሱ አመቶ እሱ እኔ እዛ ሂጄ አጭኜ ማመጣ ሰዓት ድረስ እሱ ልጆቹ ጋር ይቀመጣል ወይ ካለውርዛ ያሸከመኛል ይዤ ሄዳለሁ ከዛና አሁን በማንነቴን ሁሉን አውቆ የቃውን ጥርጋር ብቶ ይዞ ጠፋኝ ከሰማን አለቀስም ልጆችን ያስቀምጦኛል እግዚአብሔር በስኪን ብዬ ልክ ማቀሰው ደረሱኝ አይ ልጆቹም እንደዛ ታረገኝ አለ ለራሱን በቃ አልፈለግም ብሎ ህይወቱን እንተን ብሎኝ ጠፋ ስጠፋኝ በቃ ተጨነኩት ተጨነቀኝ አልመለስም ማለት ማጠጣቱን በእኔ በህይወቱ ያለው ማጠጣት ጀመረ እኔን አንተን አለለም ብዬ ተውኩት ስቶኝ በቃ ይሄኛው ላይ እስቲ ባንዴ ላይ ተስፋካለው እግዚአብሔር ይመስገን ማበላቴ ማላጣም ሰው እንደው በሱን ሲሞክር እንደው እኔ እስቲ ፍጥር ያምላክ ምን እንደያለው እንዴ አንተ ሆኖ ነገር ይሆናል ብዬ ለማናው ጀመርኩት በቃ እሱ ማስራቴን ሲከብደኝ ስራ ስታቆሚ ነው መለመን ጀመረ ሰው ይወስቶሽ ገንዘብ ወስዶብሽ ከዛን በገንዘቡ ነው በቃ በሱ ጋር አሁን የቤት ውስጥ ሙጎሎ ነገር አሞላለሁ ምን ነገር በቃ አላስቀምጥም ማለት እሱ በራሱ ይጠጣል ምን ያለው ነገር አንስቶ ያው ማንነቱን ያቃላ ያለው ነገር አንስቶ ይጠጣል የለኝም ከዛ ማለቅሳለሁ ህይወቴ ላይ ማመጣት በሁሉም ነገር እሱ ላይ ተስፋ አስቀምጬ ነበርኩት እሱም ያው ወደጅነት ነው ያገባኝ በጣም በቃ አለቀስኩት ስቀር ፖሊስ ጣቢያ ጭምር ነበር የከተከሰሰን ያለን ከዛን አሁን ጋብቻ ወረቀት ጠይቆ ነበርኝ እቃውን ምኑን በቃ በሱም ያለው ነገር ይውሰደኝ አልፈለግም ይብቃኝ አሁን አንተ ጋር ለከራከር ነው ብዬ ተውኩት እግዚአብሔር ይመስገን 3ቱን ልጆቹ አሁን ታላቁ ልጅ ወደ 15 አመት ልጅ ነው እግዚአብሔር ይመስገን ደግሞ ይሄኞቹን ጩጮቹም ያው በማከለኛ ወደ ክርስትና በኋላ የተቀራሮቹ ልጆች አሉኝ ወደ 8 አመቷ
አሁን ያለችው በቃ ልጆቹ እንደዚህ ነኝ እግዚአብሔር ይመስገን እንደዚህ በቃ ለምን አወጣሁት እንደው ተስፋዬን አልቆርጥም እንደው ፈጥረሃል እንጂ ምን እንደምታረገኝ ማላቅም ብዬ በቃ አለቅሳለሁ አንዴ በቃ ሆዴ ከበሰኝ አለቅሳለሁ ግን ልጆቼም እንደዚህ ልብ አፍ ካውጡኝ ይዤ አልወጣም ተስፋዬን እነሱቹ ላይ ስላስቀመጥኩት በቃ እኔ እንደው ፈጠረ ያምላክ አንተ ጎበዝ እነሱቹን ካረከኝ ብዬ ስጠራይ አሁን ልጄን በቃ ክፍለ ሀገር አሁን ስራው በቃ ይከብዳል ቆጮ ነው የኛ ሀገር ሴት ልጅ በእጅ ነው መስራው ተከብዶኝ በቃ እናቴ ምክንያት ስለወጣሁት በቃ እዛ ዙር ብያለልኝ ብዬ ቀራውት ስቀራይ በቃ የመጣው ሰዎችም ይጠይቃሉ በቃ ምሁድ ሰው ይጠይቀኛሉ ማሪ በቃ ቀራውት ስቀራይ ልክ ስደረሰኝ አሁን እኛው ላይ እንደው በሱ ይልይ እንደው እኔ ተዋለው ብዬ አሁን አንዱ ጠየቀኝ እሺ አልኩት እንደው እንዴት ቻልሹ ከማግኘት በ300 ሺህ ብር ምናምን ነበርሽ እዛ ተፈታልኩ ወደ መንገር ስትውጪ እንዴት ቻልሹ በቃ ተስፋዬ ስለሌለው በቃ ሞታለሁ ብዬ ነበርኩት ያለው በቃ ለእናቴ ያለው ህብረቱም ጋር አሽጬ ስለመጣሁት በቃ ምንን ተስፋዬ ስለሌለው በቃ ጠፋለሁ ብዬ ወጣሁና አሁን በቃ ዝም ብዬ ሳይ መንገድ ላይ እንዴ የነብጦች አዩት እንደው በእግሪ ለሎችም ስላዩት በቃ እንደው ፈጥራል እንጂ አባት እንደዚህ ማጥባት አሁን ማኔ ከከበደኝ ለልጆቼ ማጥቢ ያላጎርስም ወይ እንደዚህ ስከተፈኝ ልጆቼ ጉልበት ከወጣው ተስፋ ለምን ቆርጣለሁ ብዬ ክርስቲያን ተስፋ አልቆርጥም አልኩና የራሴም እንደዚህ ስገረዘብ አዋልኩና በቃ አየሁት ሳየኝ አሁን እስቲ ጋር አሁን ከሰራው ማንኛ ጠጋ ካልኩት አይሰጠኝም ወይ ብዬ ልጆቹን ትምህርት ቤት አስገብቼ ወጣውና አንድ ቀን ለምንኩት ስለምን ይሰጣኝ ሲሰጠኝ በቃ አልቀራውም በቃ እንደዚህ ሰርሺ ሆናለሁ በቃ ጌታዬ አንተ አስበርተኝ እኔ የለኝም ወገን አንተ ነዘመድ አንተ እኔ ማንን ጋር አልጠጋም አንተ ጋር ነው የምጠጋኝ መጨረሻዬ ወይ ካሳመር ኮንከኝ አሳመረኝ ወይ አንድ ነገር ጋር ወይ ግጠመኝ በቃ አንተ ሲሰጠኝ ተስፋዬን ቀበላለሁ ብዬ ስል ለልጁ በቃ የኛው ባለቤት ጠየቀኝ እሺ አልኩት በቃ አንድ አመት ውስጥ እሺ ብዬ የሱን በቃ አመት ድረስ ተጠብቄና እሺ ብዬ ሳገባው በቃ ሁለተኛ ባሌን አሁን በሆነ እንትን ያረገኝና ሳየው ምን ነገር አይልም አሁን ክፍለ ሀገር ምስቶች አሉ መሰለኝ እንደዚህ ስጠየቀኝ የለም ብሎ አጋባኝ በቃ ስኖርኛ አንድ ሁለት በቃ እኔን በቃ ተስፋዬን በቃ በሱ ላይ ያረኩና የራሱ ጉዳይ እኔ ለልጆቼ ላይ እነሱም ሳይበደል ምን ይበደልኛል እኔ እሱን ሳይጠየቅ እኔ ሰርቼ ለልጆቼ ሞኖ ነገር ትምህርት ቤት ማውን ሊማት ጠየቀኝ እኔ የለኝም ግን ያያችሁ እንዴት ታቸግራላችሁ ስል በዝጋ ጽፈሻ በዝጋ ሳረግ በቃ ወደ መጀመሪያ ወደ ቡራዮ አካባቢ ነበርኩት ያለው በቃ እንትኑን ተወረሱ ስወረስ በቃ ክርስቲና ወረቀት ጨመረ ለልጆቹ ጠፍቶኝ ነበር ከዛን ተመለሼ ወደ አዲስ አበባ ገባው እግዚአብሔር ይመስገን ከዛን በሁሉ ነገር ጠፍቶኝ አሁን አዲስ አበባ ያለው የኛው ከፍላለው አስተካክላለሁ ስል ይሄን ስል በቃ ተስፋዬን ስለሌለው በቃ ለማና ላይ እንደ ሰው አይነ ስለሆነ ምን ሰራለሁ ብዬ ሳስብ ደግሞ የኛው ፍራሻው ደረሰኝ የኛውን አገብቼ ያለው አሁን በሱም ጥሎ ጠፋ የኛው ሁለተኛው ጥሎ ጠፋ አዎ ኢየሱስ በሁለት ልጅ ከዛን ጥሎ ጠፋኝ ወይኔ አምስት ልጅ ጋር እቺ ልጅ ምን ሰርታ በልታ ትኖራለች እንደው እንደ ድሮ ስሪ ይለኛል እኔ ጫካም ሄዳለሁ ካቀቴን በቃ ለማናይ ስለምፈራት በቃ ጫካን ሄዳለሁ ሸክማለሁ እንደዚህ ምን ተስፋዬ በቃ ስለሌለው ሸክማለሁ ቀጠን ምናምን ነበር የሚሸከመኝ ከዛ ሸክም ሲመጣኝ አንድ 3 ቀን ነበር በሱና መጥቼ አደራድሬ አስቀምጬ ደሞ ለልጆቼን ሳጠለ መናወጣለሁ ለምን የሱ ጋራጋጣጥ ይጋግራለሁ ሽልም ቦነ ይጋግራለሁ እሱ ለነሶቹ ከለለም አሁን እንደዚህ ወጥቼ ለምኜ እነሶቹ ጎሮሮ አላስተረፍኩም በቃ ይሄኛው እንደዚህ በቃ ብቃቴን ሞዬን ስላየሁት በቃ እሺ አንቺን እኔ አገብቼ ከኖርኩ አለኝ እንደው ተስፋዬን አስቀምጬ እሱ ጋር አሁን ሳለው በቃ የራሴ ሆኖ ነገር አልከፍልም እቺን አገኝቼ እንደው ለልጆቼ ሆኖ ነገር ሰራለሁ ስል
ደግሞ እሺ ብሎ ገብቶ ያለው እኛው ቤት ማፈረሳ ጀመረ በራሱ ስም ጋር አደጋለሁ ብሎ ተከራከረኝ እኔ ስንት ወልጄ ያለው አንተ አባት እኔ በፍሬም ፈልጌ ነው እንጂ እግዚአብሔር መስከን ጠጋኝ እኔ ተስፋዬን እንጀራዬን እነሱቹ ስለሆኑት በቃ ተስፋን እነሱቹ ላይ አስቀምጬ ነው እኔ አንተ ስም ላይ አላረግም ስል እንደገጠመ በቃ ፍራሻው ደረሰኝ ልማት ምክንያት ተነሹኛል በቃ አበስኩት በቃ በሱ በኋላ በቃ በሱ ጋራ ክርክሬም ስላለው በሱ ጥሎስ ጠፋኝ ለልጆቼ ማረግ ቦታ አጣሁት በቃ ብጄክ አባለ መጥቼተኛውት ስተኛኝ አይመችም ማለ በከረንት ውስጥ ነው ማንን ያቀኛል አሁን በሆነ ተረግፎ ቦታ ላይ ቁጭ ብሎኛል መንግስትም እንደው ምን ይሰራው ቻንሴ ነው ቻንሴን ኮንከኝ የፈጠረ ያምላክ ወይዮቴ ለውጥል በየሳለቀሰኝ አንተ አይነት ሰው ፈጣሪ ደግሞ እንደው እኔ እንጃ ዲኔን በጣም ከብዶኝ ነው ቻንሴን ዞር ሲል በጎኔ ሳስብ ልጆቼን ሳየው ይላሉ እንጂ እኔ እንጃ የኔ እድል ያለው ሰው አልመሰልኩም እኔ እንጃ ሁለተኛው ባልሽ ነው እንደዚህ የሚያደርገው ሁለተኛው ባለቤትሽ ነው ሶስተኛ ነው እንጂ ሶስተኛ ማግብተሽ አዎ ከሁለተኛው ባለቤትሽ ጋር በምድር በቃ በሱ ነው ማጠጣት ጀመርና በቃ ጥሎ ይጠፋል ጥሎ ሲሄድ እንደው ምን ተስፋም አላረኩም በቃ እንደው በሁለተኛው ላይ ምክንያት በቃ እሱ ማጠጣት ሲጀመር እኔ በቃ አይ የፈጠረ ያምላክ ምን ነገር አላደረግሽ ብዬ በቃ ክሬም በጥሸክ በእንተገባው ኦርቶዶክስ በቃ በተስኩት ያለኝ እኔ በቃ ጣይን ድልን ቻንሴን አጠፍተኛል እኔ ምን ስለ የትም ቦታ ሲገባኝ እንደዚህ ነው አሁን ደብቆሽ ረቅ ብዬ ሰራለሁ ለምን ልጆቹ አሁን ሳዩ ብዙ ይሊና ሲላሉት ረቅ ብዬ ሰራኝ ልጄ ታላቁ ልጅ ማጠየቃት ጀመረ እማዬ ይለኛል አቤት ስለኝ እንደዚህ ሲሰራኝ ምን ይሆንሻል አለኝ አይ አባቴ እኔ እንደዚህ አይደለም ሰራው ይላልው ደግሞ ከዛ እንደዚህ አይደለም ሰራው ስለኝ እኔ ሄዳለሁ አንቺ ጋር አለኝ አይ አትሂድም አንተ በእንደዚህ በቃ እግሩን ካወጡኝ አፉን በደንብ ተለይቶ ካወቁኝ 4 አመት ከሙሉ ትምህርት ቤት አባብያ አስቀምጫለሁ ከዛ ለነሶቹ ሳጣ ስለሞት ወይ ማሰተባረው እሺ ከዛ ነው በቃ አሁን የኛው ማጠጣ ጀመረ ኬሮን በጥሴ በቃ ሲገባኝ ምን እንደተስፋዬ ማን እንደያዘው ብዬ ሲገባኝ እግዚአብሔር መስከን ደግሞ አሁን አለው ልጁ ጋራ ይሄ 6 ወር ያለው ወይኔ እሺ በል ከዛ ነው በቃ ጠፋለሁ ብዬ እንትን አድርገን አንድ ቀን ተከራከረኝ አሁን ስቀባ አንቺ ሁሉ ቀን ጣሎት ታሳርጊያለሽ አሁን አንተ ሳልቆም ኮንከኝ እኔ እንጃ ወንድሜ ቻንስ አለውንከ በየስኖራው ተጥሶ በየረብሻል እቃው አያስተውስም ለኔን አያስተውስኝ እኔ በቃ ሶስተኛ ቻንስ ለምንድነው መታጣው ብዬ አሁን በእኛ ጓራ ያለው በቃ ክሪም ጥሼ እንደገባሁት እኔ ላንተ ብዬ ህይወቴን ስቆስ እኔ አንተን ሳይጠየቅ እንዳው እንደዚህ ሆኜ ኖራለሁ ብዬ ተስፋዬን ሳርግ እኔን እንደዚህ አርግታለሁ ወይ ብዬ በቃ በሱ በሚከናት ወጣለሁ አዲስ ጨነቀኝ ወጥቼ በቃ አለቅሳለሁ የፈጠረ ያምላክ ምንድነው የሰራሁት በያለቅሳለሁ ምንድነው አሁን ከሶስተኛው ጋር ያጣላሽ ነገር የመጀመሪያው ይጣጣል ምናምን አለ ሶስተኛው እንደዚህ ማጠጣት ጀመራል መጀመሪያ ይጣጡም ነበር አይጣጡኝ ከዛ ነው ይጣጣሉ በአንድ ነገር አሁን እንደዚህ ሳረጋው ቤት ውስጥ ስሞላ አንተ እቺን ስራ ማገዝ ሲቲ በቃ በሽቃሉ በቃ ያወራሉ በቃ አይ እኔ ያንቺ ነገር እንደኔ አይደረግም በሉና በቃ አንድ ቀን ሰውራይ ያረጉና አይዞሽ ተረጋጊ መጀመሪያ ቆይ ተረጋጊ ተረጋጊ ነኝ
تقل في ليش لك መጀመሪያ ስትተዋወቁ በፍቅር ነው የሚቀርቡሽ? በኋላ መነሻቸው ምንድነው? በቃ መነሻው በቃ እንትን አርጌ ወይ ስሙን ቀይሬ ወይ እንደዛ አርገኝ ይላሉ። እኔ እንደሞ አንጂቴ አይ እኔ እንደዚህ አይነት አይደለም እግዚአብሔር ይመስገን አንተን ስራ ሰራተኛ ማለ ላይ ይቀመጥ ለልጆቹ ሲኛ ይጠብቅ እኔን አንተስ አንድ ነገር ካገኘነን እኔና አንተ ተባብረን እንኖራለን ስለ አይሰማኝም። በቃ በሱ ምክንያት በቃ ይጨቃጨቃል። ከተጨቃጨቀኝ በቃ እኔ ስምተኛለኝ ዝም ይላለው። በቃ ከሌለኝ እንደው ይፈጠራ አምላክ ሁሉ በተነክ ደሞ በእኛው ላይ ተስፋን እንደው እንዴት አንድ ቀን ተስፋ ሰጥ ወይ ብዬ በሁሉ ቀን ሳለቀስኝ ሲያበር ደሞ እንጃ የኛው ስራ ላይ ወይ ልቤን አስቀምጬ ማስቀመጣው 6 ሰዓት እነሱቹ ሰዓቱ ሲደርስ ሄዳለሁ ትምርት ቤት ይቀበላለሁ። እንደዚህ አሁን ጧት ከወጣው እንደዚህ አሁን ካገኘው ሄዳለሁ አጎርሳለሁ። በቃ እሱ ካለው ትምርት ቤት ተቀበለኝ ሰራተኛው ተቀጥረን እንስራ አንተን በአቅሜ የተቻለው በቃ ስራም ሆነ ተታግለ ከሰራክ ብዬ ምክር ስጠየቀኝ በቃ ህይወቱን ቶሎ ለውጥ አርግቶ ነው የምጠፉት። ከዛን አሁን መጀመሪያ ሲቀርቡሽ ገንዘብሽን ፈልገው መስሻል? ገንዘቡን ያውና በገንዘቡ ምክንያት ይጠቃሉ። አሁን በቃ እኔ አልጠጣም ማህምን ይሰራል እኔ እንደሞ መጠጣት እንደኛለው እንትን ይልኝም በቃ ህይወቴ ላይ ስራለው ነገር በቃ እኔ ሳለቀስ እኔ ሶፍ ለፊት ቀርቤ እንደው ማውራት ሰው እንጃ እንደዚህ ያው ሽግሜስ መጣኝ እንደዚህ ለምን አይዞካትንም ለምን እንደዚህ አታረግም በአንድ አካል ያው ሽክም ያመጥች አንተ በሱ ጋር በጫካም በቦኔ እኔ ጋር እንዲድ ብለኝ ከርክ ምን ይሆናል ካሉ በቃ ኩራቱ ይጀምራሉ። አዎ ኩራታቸው ይጀምሩና በቃ አይ እኔን ማበላት አይደለም አንተን ጉልበቱን ማጨረሻ ተባብረን እንትን ማረግ አለ ይላሉ። በቃ ጥሉን ጠፋሉ። እንደዚህ አንዱ አፍ ብቻ ነው ማውራው እንጂ ሌላ እንጃ ማለት በጂሽ አካል ስለጎደለሽ ምናምን ስድብ ምናምን ነገርሽ? ምን ይላል? ይሰድባሉ። ደግሞ አንቺ ለምኜ ካመጣው ነገረኛ እንደበላ ነው ይላሉ። እንደዚህ አይነት በቃ ያየው አገብተህ ይላሉ። መጀመሪያም እኮ ሲያገቡሽ እንደዚህ አዎ ግን በኋላ ጊዜ በቃ ግልብጥ ነው የሚሉት። በኋላ ጊዜ አንዴ በቃ በራሱም በህይወቱም በቃ ለልጆቼ ስላውን እንደዚህ ሰውጣኝ በሄኛው መገባው ሰውጣም ያዩና በቃ ይገለምጣሉ። እዛም ስራ ሲጀመረኝ በቃ የሆነ በቃ ደውልልም ያረጉና በቃ እንደዚህ እናረጋለን አይደለም እኔ እንደዚህ አይደለም እኔ በኋላ ከደከምኩ ድክመቴ ላይ ማን ነው ያለው? አባቴ ነው የኔ ጭንቀት መመኝታ ሆኗል። እናቴ ሞታለች እሷ ጋር ማስጣት የለኝም እስቲ የብጥራ አምላክ አንተ ከረዳይ ሞታ እንደዚህ እንደዚህ ቆፍሮ ሲጥለኝ እንዳው ሸራዬ ውስጥ ጥሎኝ ከሄደኝ በቃ አልሆንም። አይዞሽ አትልቅሽ። አንቺ ጋር የቀረቡት ወንዶች ሁሉ ያው ያሶለዱሽ ደግሞ አንድ ብቻ አይደለም ያሶለዱት አጋጣሚ አይደለም እያገበሻቸው ነው አይደል? አብሮሽም ነው? ከዛም ከወለድሽ በኋላ ተውሽ ይላል። ምንድነው ለማንች ምን አይነት ጭካኔ ቢኖራቸው እንደዚህ? በእንደዛ አይደለም አንዴ ሰይጣን ስራ እኮ ነው። አንዴ አሁን ይሄኛው መጀመሪያው በሄማ ተጣቶ ማገባቱ አሃጥቦ ልጅና ጥቦ እንደዚህ አሁን ሳስቀመጥኩ ከበዘኛው እግር ላይ አርጌ ሳሽ ውሃው ጨምሮ እንደዚህ አርገ ብሎኝ ያወራ ሰው ነበር። አሁን በሱም በቃ ማጠጣት ጀመረ።
አይ እንትን አይደረግሽም አለኝ ይመክራሉ የሚስቱ ብር እየበላው ይጠጣል ይላሉ ስወጣ በቃ ይንቃሉ ስንቆይ እግዚአብሔር ወይ አንተ ነው ማቆስለ ጥለው ጠፋኝ ይሄኛው ደግሞ እንደዚህ ማጠጣቱ ጀመሩ በቃ ሰው ሆነ በሰፈር ሰው ጋር ይውላል እድርታኛል ምን አለው በቃ ሰው ለከለ እንደዚህ ነው ይላሉ ያለው ደግሞ እሷ ሳሙላ አከለ እንደዚህ ለምን ይደረጋል ይላል በቃ ሳወሩ ባንድ አማርኛ በቃ ሰምቶ ልልም ነው የሚሉት የሚያግዝሻል ከሶስቱ ማለት ገንዘብ የሚልክልሽ ያው ለልጆቹ ያው ይሄኛው ለከክፍለ ሀገር መስታለው መሰለ ያው ይሄኛው ይሄ ሆነ አራድለው ይሄኛው አባት ለምን ለልጁ ትምርት እስቲ ማተውቃው ላከልኝ ኮፋርግ ተከሰለኝ ኮፋርግ ተላከኝ እንጂ 5 ሳንቲም አያገዘኝም ማገዛለሁ ገንዘብ አይዞሽ ለልጆቹ ማሳደጋ ነው ገንዘብ ምን ነገር አይሰጠኝም ማንን ያቀኝ አታርክሽ አይዞሽ እና አሁን ስንት ልጅ ነው አጠቃላይ የወለድሽው ማለት ነው 7 ናቸው 3 አዎ ሁለቱ ሴት ናቸው ደስጭ ምን ላይ ነው ያለሽው ሻራ ላይ ነው ያለው በሱ ቦታ ላይ ያልወጣ መንግስት አንሱ ስትልን ምን በቃ እንደዚህ በውበቴ እግዚአብሔር ጠጋዬ ነው ግን እንደዚህ ሳይን እንደዚህ አሁን አደርጋ የምትኖር ሰው ነው ይላሉ ግን ሲቀርበኝ እንደዚህ ነኝ በቃ አንተን እንደ ማዘን ሰው እንደ ፈጣሪ የሚሰጣም እንጃ ወንድሜ እንደው አሁን እንደዚህ ናት እንደዚህ ሸፍኝ አራመድን በቃ እኔ በቃ ሸፍኔ ስራመድ አይደለም እንደ ብዬ ተስፋዬን ቆርጬ እንደዚህ ረቅ ብዬ ልጆቼ ጭንቅላቴም እንደው የፈጠረ አምላክ አንተ ትይዛለህ ብዬ ነው አሁን ወዴ ሽሮ ሜዳ ነኝ መከራኛ ደረሽ ነው እኔ ማግኘሽ መከራ እዛን በዛን ልጆች አብረው ነው ታንቺ ጋር አዎ እና ቤት ነው እየኖራችሁ በቃ እናንተን ያደርጋለሁ ማታ አሁን በቃ ነው እኔ ጋራ ካወልኩ በቃ እንደዚህ ሸራይ ውስጥ ያለው በቃ እንትን አርግተን በቃ አድዋሴ ሰዎች የተያሲዞ ሰዎች ቤተሰብ ነበሩ አልተፈረሰም አሁን ያለው ተፈርሷል ይሄንስ ያለው ማለት አዎ ከዛን በልማት ምክንያት ይሄኛው ደግሞ አሁን በመጀመሪያው የገባው ባወረቀቱን ስላጠፋሁት በቃ ምን በቃ ተስፋዬ ስለሌለው ሰባስቤ በቃ በቋላ የነሱን ለፊት ያስተንጂ በጋብዬ ተንቺ ያደራሉ ሽሮዬን እዛ ቁጭ ብዬ እንደዚህ ከተው ይላችለው በቃ እንትን ያደርጋሉ መጀመሪያ ለሰራተኛ ነበረኝ ስከፍለኝ ሳቀተኝ በቃ አሁን ቤትም ከተያዝኩት ምን ተስፋ የለኝም በከፍላቴ ማቅም የለኝም አሁን ቤት ደግሞ ወደ 10 ምናምን ያለው ነው ምን አቅም ይከፍልኝ ሰባቱን ቢጂ ባዳ ያስገባኛል ሽንት ቤት ያስጠይቃል በውሃ ያስጠይቃል በቃ አልገባም ብዬ ቀር እንደዚህ ነው ሸራ ውስጥ ነው መንግስት ሙሳፈርስባቸው የታኪ ምናምን ይሰጣል ምናምን አይደል ምን ነገር በሶስት ቀን ተነገረኝ ምን ነገር በቃ በሶስት ቀን ቀበሌ ደወሉኝ እጄ ማላቀም ህልማሰብ ተሻላሉ አዎ ስለ እንደዚህ መጀመሪያ ወረቀት ተቀብሎ ነበር በውል ወረቀት ወዝዶ ደግሞ በውል ወረቀት የነው መጀመሪያው ጠፍቶ ነበር ሁለተኛ አጻፍኩት በ2003 4 አመቱ ማለት በሱ ላይ ጽፎ ሰጣ ደግሞ ሰውዬ ለምን መመንታኛ ነው በቃ ጭንቅላት ስለሆነ እንትን ስለሌለው ሰውዬ በቃ በጣም ያዘናል ልጆቼን ጋር ሳንጃጆኝ እንደየነ ይመስላል አይዞሽ እሺ እና ሰው ትሆኛለሽ እሺ ብሎኝ በጣም ያዘናል ከዛ የሆነ ሰው ጋር ይጠጣል ደግሞ በሱም ይጠጣል እሱ ሲጠጣ በቃ እንትን ያደርጋል እንትን ሳረገኝ በቃ እሱም ይጠጣል ከጠጣው በቃ በሱ ማረኝ ይሰድባል ይጫወታል ምን ይላል ልጆቼ ያስዛሉ ካዘዙ እሺ ይላል አንድ ወንድም በአራት ነበሩ ላይ እናቴ የተወለዱ አሁን እናቶች
ወደ ጸበል ናቸው ያሉት በቃ በጣም 10 አመት ነው ሰውየው ማለት ባለቤቱ ምንን አላለም እግሩ ተሰብሮ ቁጭ አለ ሰው ጋር ተጣልቶ ሰው ጋር ተጣልቶ ቁጭ አለ እንትና እግሩ ተሰብሮ የሰንበራ ቀርሳ ነበር በዛን ሰዓት በቃ አሁን ምን ይላል አንቺ ሞኖ ነገር እንዳው ለመንግስት ወሮጠሽ ንገር እንጂ ምክንያትሽ አንቺ እንደዚህ በይ እንጂ ስል እንቆይቼ ነይሳል አንተ እንደዚህ በይ ብሎ ይመክራል ይነግራል እንዴት ሆነሽ ይላኛል በቃ እንደው በጨረሻው ማያመርም እንዴ አንተ እንደው የሰጣው ነገር መቀበል እንጂ አይበጠሪያ ብዬ እንደዚህ በተስፋዬ ጋራ ወንድሞቼ እንደዚህ ስላለው ነው አንተን የሰጣኝ እንጃ ሻውን 7 ልጅ ማሳደግ በጣም ከባድ በጣም እንኳን 7 ልጅ በዚህ ዘመን አንድ ነፍስ ይዞ መኖር ይከብዳልና እንዴት ነው ቻልሽው እንዴት እግዚአብሔር ይረዳሽ ያው ክብሩ ይስፋ ኢየሱስ አንቺ ነው የኖርኩት ሽሮዬም ቦንም እዛይጄ በ2 ኪሎ በ3 ኪሎ እንደዚህ ካገኘው ሳንቲሜን ጋራ አስፈጭቼ እንደዚህ አስተካክዬ እሰጣለሁ እንደዚህ ቆመና ብዬ ማቅሶቼ ጋራ ጋግራችሁ ስጡኝ የለኝም ይላልው ወንድም ቦኔ በእንደዚህ ከተመቼ በቃ በጧቱ መጥቶ ስለማናገር ማታ ማብራት የለም በሻማ ጋራ ጋግሬ ባሻይን አስቀምጬ አደራለሁ በቃ እንደዚህ እሰጣለሁ አሁን ሰው ፊት ማውጣት ልጆቼን ይፈራሉ ይደረግጣሉ በቃ እኔ እናንተን መቼም ሆነ እናንተን እንደው ወዴት እንደማደርገኝ ብዬ ባለፈው ዓርብ ዕለት በጣም አሞኝ ነበር በዚህ ጋር አሁን ብርድ ገብቶኝ በዛኛው ስላመመኝ በዚህ ጋር ስለሰማኝ በቃ ውጋት ጀምሮኝ በቃ ልገል ነው ወይ በቃ አንድ ላይ ተስፋዬን አገኘው ወይኔ ልጆቼ ባዶ ሜዳ ላይ ያልኩት ሳለቀስ እግዚአብሔርም እንደዚህ ሲሄድ ምን ቀበሌ ዘውዬ እዛ ቀብሮኝ ክብሌ ከተማ ሄዳለሁ ክብሌ ከተማዬን ፍጫጡኝ አንቺ ስምሽ እዚህ አልመጣም ያሉት በደካማነቴ ያለው ሰርቼ ብበላው ስለሌለው እናንተ እንዴት እንደዚህ ሸፍናችሁ ታስቀምጣላችሁ ስለኝ ጣጣለው የኛ ልከናል ያሉት አሁን ደግሞ አዲስ ተቀይሮ መጣኝ ምን ማሰረጃ ነው የተያዥው አለኝ ምን በቃ የኔ ማሰረጃ ፈጣሪ ነው ብዬ ተስፋ ቆርጬ በቃ ማለምናቴ ጀመርኩት እግዚአብሔር ይመስገን አይዞሽ እንባን ያብሳል በእውነት እግዚአብሔር በሚያውቀው በጣም ብዙ እናቶች ዛሬ አልማዝን እናገኛት እንጂ በጣም ብዙ ሴቶች በወንዶች ግፍ በወንዶች በታቸው መስቀል ብሎ መንገድ ላይ ወርቀው ራሳቸውን የሚያጠፋሉ ቤት ይቁጠረው ነው በጣም ብዙ ደጋግ ኢትዮጵያኖች አሉ ይሄንን ፕሮግራም የሚመለከቱ እነሱ አሁን አንቺን ለማገዝ ቢፈልጉ በምን ቢያገዙሽ ደስ ይልሻል እኔ ምችለው መንገዱን ከተረዱኝ ልጆቼ ጋር ቤቱን ካገኘሁት እንደዚህ ቁጭ ብዬ ማሰራው ቦታ ከተሰጡኝ በቃ እንጃ አይዞሽ አታልቅሽ አልማዝ ማለት አንቺ አሁን መስራት የምትችይው ስራ ካለ ወይ ማገዝ የሚችልበት መንገድ በዚህ አጋጣሚ የህግ ባለሙያም የሚያይ ከሆነ ምናልባት ቤትሽ ባንቺ ስም አልሆነም ውል ምናምን ስለሌለው ሊሆን ይችላል ውላላችሁ አዎ በሰፈር ውል ነው ያለው ያው ምናልባት የህግ ባለሙያዎች ይህን ፕሮግራም ተመለከቱ ከሆነ ከዚህ ጉዳይ ጋር በተያያዘ የምታውቁት መልስ ካለ አልማዝን አግኝታችኋት የሆነ መልስ በሰጧት በእግዚአብሔር ስም ደስ ይለኛል እናም በጣም ብዙ ሰዎች ደጋግ ኢትዮጵያኖች አሉ እንባን እግዚአብሔር ያብሳል በሰዎች መንገድ ሰዎችን እየላከ ያብሳልና ያንቺ እንባ እንደዚህ በልጆችሽ ምክንያት በእናትነትሽ በሴትነትሽ ምክንያት መክሰስ ማቆም አለበት ምናልባት አሁን እዚህ ጋር ያለቀሰች ነው ይችላል ግን ቤት ሆና የምታለቅሰው እኛ እናቀም እኔም ሁላችንም ማናቀም ግን በእግዚአብሔር ቤት መልካም እናገኛለንና አንዳንድ ሰዎች አሉ መልካም ሰዎች እነሱ ቢያግዙሽ ሊያደርጉልሽ የሚፈልጉት ነገር ቢኖር ምን አይነት ነገር መስራት ነው የምትፈልጊው ምንድነው ሊደረግልሽ የምትፈልጊው ቤት ውስጥ ኮኔ በእጄ እንትን አድርጌ በእጄ ጋር ሰርቼ በእጄራ
በቃ ንግድ ነገር ካለው ምግብ ቤት ነው የሚሻለው መቼም ሆነ ለልጆቹ ጋር ቸርቻ ነው መቼም ሆነ ወንድሜ በጣም ይከብደኛል በቃ እጄ ላይ ስለለመደው ልጆችም እንደዚህ ቆርሼ ስለለመድኩት በቃ ምግብ ቤት አይነት ከተሰጠኝ እንደዚህ በቃ ሰርቼ ለልጆቼ ከተረፈ እነሱች ጋር ተስፋ ይስላሉ እሱ ግን ያስባሉ እንግዲህ እግዚአብሔር በረዳን መጠን የሚያግዙ ሰዎች ይኖራሉ አልማዝዬ አሁን እኔ በጣም ብዙ ሰዎች ስለ እናትነት ሲያወሩ ብዙ መልስ አላቸውና ላንቺ እናትነት ምንድነው ምን ማለት ነው እናት ማለት በቃ አንጀቱ ላይ ስለተሸከመች በቃ ቦታ በቃ ውሩን ስለሆነች በቃ ታሳድጋለች እናት አይነት የት ቦታ እናት በቃ አንጀቷ አይችልም ይለኛሉ በቃ ደስ ያዘኝ በጨነቀው ጭንቁን በውስጡ ላይ ያለው ነገር በቃ ከዳብሎ እንትን ማረግ ሰው ነው አሁን አንዱ በጽፍ የተያዘው ሰው አለ ደግሞ ተስፋው በሱ ላይ ሳረክ በቃ አንጀተን አይቻለም በቃ እንደዚህ ሳይ አሁን አንተ እንደዚህ ሳይ አሁን ልጅ ከሆነ ይሄ ሁባና የተደግጠት ዘላለ እንጂ አልፈካትሽም አንተ አሁን ለእናት ምክንያት ሳቅ ሆደ ከነ ደረስከኝ አሁን በቃ እንደው እናት ሱሩ ቦኔ ጎታታ ሳድቃለች በእናትነት ውስጥ የሚገኘው ደስታ በጣም ብዙ ነው አዎ በትልቅ በሁሉ ነገር ልጆች ስታያቸው በስብስብ ብላችሁ በቃ ስብስብ ካለኝ በቃ ሁሌ በቃ ሰውዳው ፈጠረ ብላክ አትስጣኝ በደደገራ ታምጣኝ በደድ ቦኔ አታሳብብ አላሳበብከም እግዚአብሔር ይመስገን በሱ ላይ ሸራ ላይ ቦታ ይስታየ በደደገራ አታረገኝ አባቴ አንተ ውለታል እኔን በቃ ያረገው ቦታ አንተ ነው ማቆም ብቻዬን ጣለው ታረጋለሁ እንጂ እንደዚህ አይነት ሁባይና ላስወጣው ለምን ነው ካዩ ልጆቹ ይደረገጡና ይሸበብቃሉ በቃ በጣም እንትን ያረጋሉ አሁን ከርኩት በቃ እንደዚህ አሁን ያያል አይደል እንደዚህ ሳይባይ አይዞሽ ይለኝ በቃ አንዴ እንደዚህ ቢሎ ልጆቹም አሁን በኬጂያኖ ልጁ ነበር ይመስም አሁን ለአንድ ነገር አሁን እዛ ሂጂ ክፍለ ከተማ ስላለቀስኩት እግዚአብሔር አሁን ዘለውበት አይዞክ ባይ የኛን አለን እሺ አይዞሽ እሺ ይለኛል በቃ በዛን ስለፈራሁት አላለቀስም ይፈጣሪ ፊት ከወጣሁ በቃ እንደዚህ እነሱቹ ለከብካለው ጎንበስ ብዬ ጣሮት አረጋለሁ አለቅሳለሁ እነሱቹም ያው አላጣው እግዚአብሔር ይመስገን እንደዚህ የዲቻ አይነት ቻንሱ ወዲጃኔ አይዞሻው መንገዱ ይለያይ እንጂ ሁሉም ነገር በእናት በጣም ይከብዳል እናቶች መስዋዕት ከፍላሉ በጣም ቸገራሉ ያጣሉ እንደው እንድቀላል ነገር አይደለም እግዚአብሔር ይረዳሻል እግዚአብሔር ካንቺ ጋር ይሆናልና እስካሁን ለሚያዩ ሰዎች በቃ እንዳረጉልሽ የምትፈልጊው ነገር ንገራቸው ቁስልሽን ንገራቸው ህመምሽን ንገራቸው እዚህ ጋር ያዩሻል እዚህ ጋር ያዩሽ ንገራቸው ለዚህ እሺ እኔ ደግሞ ይለኝም ማረቆ በእነሱቹ ልብ ላይ ያሰበው ልጆችን አለብሶ ልጆችን አሁን ወደ መንግስት እግዚአብሔር ስጦ ያስማራል ልጆቹን ትምህርት ቤት ተቀብሎ ነው እንጂ ከረንት ቦኔ እነሱቹ ጋር ወጣ ነበርኩት በሁለት ወር ድረስ እንደው ዘርምት ባዳም ቦኔ አንተ ባራንዳ ላይ አስተኛኝ ስለኝ ደሞ እቺ ምን እንትን ታረጋለች ብሎ የነበረው እግዚአብሔር ይመስገን አንዱ በቃ ተናረገኝ በክረንት ውስጥ እንደዚህ በሁለቴ ቦታ ሸራው በወረታችን በትልቁ ሸራ ገስቶኝ በስጋው የተነሳው ቆርቆሮዬን ሽጬ በሱ በሁሉ ነው ህይወቴን እንደዚህ ያስቀመስኩት ለልጆቼ ሞኖ ነገር ደግሞ አስፈጭቼ በእጄ ላይ እንተናርጌ ነው ምኖረው በቃ በሱ ማገዝ ፋንታ ካለው ታቢያ ሆኖ ካገዙኝ አለብሶ ልጆቼ እኔ ጋር ያለው እንደዚህ በቃ ካሳዩኝ እኔ ህይወቴን ለሙሽ ምን አይነት እንደያለው የኔ
ምን እንደማስቡ ብዬ አስባለሁ። ሰርቼ በሞላው ቦታው ሰጥቶኝ ለልጆቼ ማረፊያ ሰጥተው ካሉ ይበቃ ነበር። መስራት ነው የምትፈልጊው? አዎ ለመስራት የሚሆን አንዳንድ ነገር አዎ ነግዳለሁ። አሁን ምን መስራት ትችያለሽ አንቺ? ስራ እኔ ያው እንደዚህ ካሉት ያው እንትን ያደርገኛል እንጂ በድቤ መሸጥ ይችላለሁ። አሁን ገበያ ውስጥ በሁሉም አሁን እግዚአብሔር ይመስገን ቅመሞች አሉ፣ በርበሬ ያለው ምን እንደ ልብ ማሰራት አሁን ልብስም መሸጣት ጀምረን እንትን አደርጋለሁ። ትችያለሽ? እስኪ ንገራቸው በቃ እዚህ ጋር ፊት ለፊት አሉ፣ ያው እዚህ ጋር ናቸው ያሉት። እሺ ያው በቃ ንግድ እፈልጋለሁ፣ ልብስም እሸጣለሁ። በሆነ እንጀራው በሆነ ቁጭ ብዬ ሰርቼ ሂሳቡን ስቀበለኝ ለልጆቹ ጠግቦ ይበላሉ ብዬ አስባለሁ። ያው እንደዚህ አሁን ሱቂ ነገር ካለው ሰርቼም እንደምንም ብዬ ነግጄን አበላለሁ ብዬ አስባለሁ። ያለው ጉልበቴ በሱ ነው መኖሪያ ሲሰጡኝ ልጆቼ ጋር ማናይ ማሸፈናት እኔን እንደው ሌላም ያሳስባል እንዴ ገበሬ የሚሸፍን አይነት ከስሬ እነሱች መሸፈኛ ይስቶች የተወደዳችሁ ተመልካቾቼ ይሄ የምሰማው ታሪክ እግዚአብሔር በሚያውቀው ከአቅሜ በላይ አእምሮን የሚያም ህሊናን የሚያም ነው። ይህ ሁሉ የመጣው በአንድ ነገር ብቻ ነው። እግዚአብሔር ሁሉን ነገር ሲፈጥር ምክንያት አለው። እግዚአብሔር እርሜን ያረዝማል፣ ቀንን ይሰጣል። ነገር ግን እቺ ልጅ አልማዝን ህይወቷን እንደዚህ ምስቅልቅል ያደረገባት አንድ ፍጥረት አለ። ወንዶች ናቸው። እባካችሁ በዚህ አጋጣሚ የሴት ልጅ እንባ በህይወታችሁ ውስጥ አይረም። የሴት ልጅ እንባ ብቻ አይደለም፣ የወለዳችኋቸው የፈጠራችኋቸው ሳይፈልጉ ወደ ምድር ያመጣችኋቸው ህፃናቶች መንገድ ላይ ሲንከራተቱ እናት ብቻዋን ስትለፋ እናንተ በቀጣይ ዘመን የምታዩት ህይወት ምን ሊሆን እንደሚችል መገመት ይከብደኛል። እግዚአብሔር በሚያውቀው በጣም ብዙ ወንዶች በእንደዚህ አይነት ህይወት ውስጥ አሳልፈዋል። በፈጣሪ ፍቅር ነው የምናችሁ። እባካችሁ ወንዶች ሴት ልጅን መበደል አቁሙ። የሴት ግፍ የሴት ልጅ እንባ ዘመንና ጊዜ ቆጥሮ ነው የሚመጣው። 7 ልጅ ብቻዋን ያለ ማንም አጋዥ የሰው ልጅ እየገረፋት የሰው ፊት እየገረፋት የምታሳድግ እህታችን ናት። የተከበራችሁ ተመልካቾቼ እንግዲህ የምትችሉ ታሪኩን ሰምታችኋል። እናንተ መስጠት የማይሰለቻችሁ መስጠት የማይደክማችሁ የሰው ልጅ አንገት ቀና የምታደርጉ ኢትዮጵያውያን ኤርትራውያንን በጣም ደጋግ ኢትዮጵያኖች አላችሁ። ይህንን ታሪክ ያያችሁና ማገዝ የምትፈልጉ ሰዎች ካላችሁ እህታችንን እባካችሁ አለልሽ ከጎንሽ ነን በሏት። የግድ በገንዘብ ብቻ መሆን የለበትም። አልማዝን ለማገዝ ስልኳን እናስቀምጥላችኋለን። ደውላችሁ አይዞሽ በርቺ ከጎንሽ ነን በሏት። የምትችሉ ደግሞ እግዚአብሔር በመስጠት የባረካችሁ እባካችሁ አይናችሁን ወደዚህ ልጅ አዙሩ። አካውንቷን እናስቀምጣለን፣ ስልክ ቁጥሯን እናስቀምጣለን። የምትችሉትን በቃ እሷ የምትፈልገው የሆነች ቁርስ ቤት ነገር መክፈት ወይ ልብስ ነገር መክፈት መስራት መንቀሳቀስ ነው። እንግዲህ በቀኑን ሙሉ በፀሐይ እየተንቃቀች ፀሐይ እየደበደባት ስትጠይቅ ከምትውል ማገዝ የምትችሉ ሰዎች አይናችሁን ወደዚህ ልጅ አዙሩ፣ እጃችሁን ዘርጉላት። አልማዝዬ ሰዎች ለማገዝ ይፈልጉ ስልክሽን ንገሪን። ስልክሽንና ባንክ ካለሽ ደግሞ የባንክ ቁጥር ካለሽ የባንክሽን ቁጥር ንገሪን። እሺ በአፍ አልችልም በስልክ ይቀራውት። እሺ ችግር የለም እኔ እነግርልሻለሁ። የተወደዳችሁ የባንክ ቁጥሯንና ስልኳን አስቀምጥላችኋለሁ። አይዞሽ በሏት፣ አለንልሽ በሏት። የምትችሉ ደግሞ በገንዘብ አግዟት። እህቴ በመጨረሻ እንግዲህ ማስተላለፍ የምትፈልጉ መልእክት ካለሽ ለወንዶችም ሊሆን ይችላል ለአባቶችም ሊሆን ይችላል ለምትፈልጉ ሰው ማስተላለፍ የምትፈልጉ መልእክት ካለሽ መልእክት በቃ መልእክት ማለት መናገር የምትፈልጊ የመጨረሻ መልእክት በቃ መጨረሻ ያው ለልጆቼ ጋር
ያለው ነገር እግዚአብሔር አንተ ስሙ ከተነገርከኝ አንተን ፈጣሪ ነው ቀርቦ የሰጠኝ ውለታዬን ስላስታወሳችሁ እናመሰግናለሁ ብዬ ነው ማስቀመጣችሁ የኔ ወዶች። አይዞሽ እግዚአብሔር አለ። እግዚአብሔር ሰው አይረሳም፣ እሱ ከፍ ያደርጋል። እንግዲህ እግዚአብሔር እናንተን መስሎ በእናንተ መንገድ በእናንተ በኩል መጥቶ እህቴን ቢያግዛት ከጎኗ ብትሆንላት ደስ ይለኛል። እንግዲህ የዛሬው ፕሮግራሜ ይሄንን ይመስል ነበር። ከፕሮግራሙ ጋር እስከ ፍጻሜው አብራችሁ ስለቆያችሁ ከልቤ አመሰግናችኋለሁ። ደግሞ ልታግዟት ልትረዷት እንደምትችሉ በሙሉ ተስፋ ጠብቃችኋለሁ። ስልኳን እና አካውንቷን አስቀምጣለሁ። በእግዚአብሔር ፍቅር ነው የምጠይቃችሁ። በመጨረሻ መናገር የምፈልገው ነገር ቢኖር እባካችሁ ወንዶች እባካችሁ አትሊስት ለፈጠራችሁት ፍጥረት ኃላፊነት ወሰዱ ነው የምላችሁ። የዛሬው ፕሮግራም ይሄንን ይመስል ነበር። ቀጣይ በሌላ ፕሮግራም ከሌላ እንግዳ ጋር እስከምንገናኝ እግዚአብሔር ሀገራችንን ሰላም ያርግልን። እናንተም ሰላማችሁ ይብዛ፣ ሰላማችሁ ብዝት ይበልልን። ሰላም